እልፍ አላፋት መላእክት ባሉበት በዚያ ተከማችተዋል ያን ቀን ግን ወደ ሰርግ ነው የምንገባ ልባ ስለዚህ እልፍ አላፍ መላእክት ጋር ትንሽ መቆየት ጥሩ አይደል አሁን ሄዶ ትንሽ አብሮ ከነሱ ጋር ዳንኪራ በነገራችን ላይ ሰማይ እንትን የለም ሰማይ ጮህት ነው ያለው ሰማይ እግዚአብሔር ይመስገን ለታረደው በያክ የሚል ጮህት ነው እግዚአብሔር ይመስገን እዛ ጠላት የሚል መዝሙር የለም ባይዘው ጠላት ያንቀን አይነስ የለም ጌታ ይገስጸው አሁን የቸርች መድረክ ማጣበቡ የአብን ጊዜ መሻማቱ ራሱ ይበቃው ያን ጊዜ የለም ጠላት ምን እንደሆነ ትዝታው የለም ለታረደው በግና በዙፋኑ ላይ ተቀመጠው በዙሪያ የሳት መብራት ሆኖላል ወደ ስላሴ እግዚአብሔር ይመስገን እሱ ብቻ ነው ስለ ሰይጣን አይዘመር ደስ አይልም ስለ ኑሮ አይዘመር ከፋንዲያ ላይ ቢል መዝሙር የለም እዛ ሆኖ ፋንዲያ የሚቀር ራሱ አይነሳም ምክንያቱም በዙፋኑ ፊት ያለው መድረክ ምንድነው ይላል እንደ ብርሌ መልክ ያለው የሚያንጸባርቅ ነው እዛ ጋር ፋንዲያ ይወራ ወላ እኛ እንኳን ከቸርች መልስ እዚህ ጋር ፋንዲያ ስላለ ዙፋኑ የቆመበት መሰረት ብርሌ ክሪስታል ነው እግዚአብሔር ይመስገን ክርስቲያን እዛ ጋር ሰይጣን የለም የአጋንንት መገኛ በዚያ ቦታ የለም በሽታ የለምና ለምስክርነት አንወጣም ጌታ ያደረገልኝን ልመስክርላችሁ አንልም ውጭ ሀገር ልከን ድምጽ የጠፋብን ልጅ የለንም የደወለ ሰሞን ጌታ ያደረገልኝን ነገር ወልጄ ጠፋብኝ ለጌታ ነግሬው ነበር የለም በዚያ መከራ የለም በዚያ የድር ሹመኞች የሉ ደንጤ ሆናቸዋል ከደሩቱ የማኑ የሉ እግዚአብሔር ይመስገን ለቅሶ ድንኳን ምን እንደሆነ አናውቅ ድንኳን እዚህ ነበር ምን ተክለው ያቋሚ ቤታችን ስለሆነ ድንኳን የለም እንዲያለ ዕብራውያን 2:15 ኦኬ ስለዚህ እንኳን ቆመን ስንሞትም ምኖች ነን አለ አቤት በጽዋን እግዚአብሔር ይመስገን በአንጠልጥለው የሚወስዱት ሳጥን ውስጥ የማን ማደሪያ ነው ያለው የብፁዕ ወይም የብጽዕት ከሌ ማደሪያ እንግዲህ ልጆቹ በስጋና ዕብራውያን 2:15 ልክ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው በሕይወታቸው ሁሉ ስለሞተ ፍርሃት በባርነት ሲታሰሩ የነበሩትን ሁሉ ነፃ ሊያወጣ በስጋና በደም እንዲሁ ተከፈለ ኦኬ ጌታ የሞተልን ከሞት ፍርሃት ባርነት ምን ሊያደርገን ነፃ ሊያደርገን አራት ስለዚህ ሞትን ምን አንልም አቤት አንፈራ ወይ ሞት አንፈራው ወንድ ከሆነ ማለት ነው ጾታው አንፈራ ማለት ገለምቱ ሞትን እንደፍረዋል ነው ይደፍረናል አቤት እሱ ነው የሚደፍረን ወይስ እኛ እንደፍረዋል አሜን ድልድይ ነው መሸጋገሪያ ወይም ቦይንግ ነው በሱ ካልበረርክ ወደዛ ሜዳችን አሜን ቦይንግ ነው በቃ አሁን ታዲያ እዚች የምትቆየው አሁን እቺ ስንት አመት እንደሆነ የምትቆየው አላውቅም አንተ እና እቺ የምትቆያት ለምሳሌ አሁን የምትቆየው 40 አድርግልኝ 40 ይበቃል ኦኬ ከተወለድክባት ቀን ጀምሮ እዚህ ጋር ተወለድክ ልበል የዛሬ 40 አመት ከዚህ ተነሳ ማለት ሞት እንዳልከው አይሮፕላን ፍላይት ምን አርቀት ወደ ሌላ ነገር ስለዚህ ከህፃንነት ጀምሮ ቦይንጉ ምን ያደርገን ማለት ነው አይደል እየተደረደረ ነው ይሄ ሜዳው ላይ አይደለ ያለ ነው አሁን 35 አመት ቢሞላ ምን ያደርገን ማለት ነው አቤት ሊለቅ ነው ማለት ነው ጌታ ይመስገን ልክ እዚህ 40 ላይ ምንድነው ላንዲንግ ኦፍ ያደርጋል ማለት ምን ያደርጋል አሁን ምን ያደርግን ነው ማለት እድሜ በጨመረ ቁጥር ምንድነው እየጨረሰ ነው ምንድነው ይሄ መንደር ምንድነው መሬት አይደል ምንድነው መንደር
ማንኮኮቢያው አይደለ? ኦኬ ማንኮኮቢያውን አስፋልቷን ምን እያደረገ ነው? እየጨረሰ ነው። ሃፒ በርዝዴይ ስትባል እንዳይሞቀ ምን እያደረገ ነው? ያረው በጻነት ምናምን ያቆመው 3 ሻማ አድርጎ ምናምን አብለ ተነሳ ምን አረግ ላንዲንጉ ላይ የተሰመረው ስንተኛ መስመር ላይ ደርሳል ማለት ነው? 3ኛ መስመር ለጫጮቹ ሻማዎች መስመሮች ናቸው ላንዲንጎቹ ናቸው። ያልክ ለአንዳንዱ 40 የተቆረጠለት አለ፣ ለአንዳንዱ እንደ ማሽኑ ፍጥነት ነው እንደ ኢንጂን አለ። ልክ በየአመቱ ወይ ሃፒ በርዝዴይ ሲባል አርጎ ሸራተን ላይ ሲተኩስ እድሜ ምን ያደርጋል? እየተተኮሰ ነው አይደል? ሶ በአይገ 6 5 4 3 2 1 የሃፒ በርዝዴይ አይ ምን ይሆነ ነው? አይሮፕላኑ ምን ያደርግ? እየተንደረደረ ነው አይቀርም። ከዛ ምን ይሆናል? እግዚአብሔር ይመስገን። አሜን። እኛው ወለስ እንዴት ምድር ላይ ሰው ዋይ ብሎ ይላቀሳል። እኛ ግን ምን ያደርግ ነው? እግዚአብሔር ይመስገን። አሜን። ስለዚህ አይሮፕላናችሁ ታርጋው ላይ ምንድን ነው ያለው? ኢየሱስ የሚል ነው አይደል? ወደዛ መብረር የሚችል ምን የሚል ስም ብቻ ነው? ኢየሱስ። ያን ታርጋ ይለጠፈ ኢትዮጵያ አየር መንገድ የሚል አይደል? የማርያም አየር መንገድ፣ የገብርኤል አየር መንገድ ምናምን የሚል ሁሉ ላይነሳም ይችላል። እዛው እንደተነሳ በትክክል ይችላል። ስለዚህ ፍላይት ማድረግ የሚችለው ምልክቱ ላይ ምን መሆን አለበት? መንገድ፣ እውነት፣ ህይወት እኔ በእኔ ወደ አብ የሚወጣ ማንም የለም። በማን በቀር? እግዚአብሔር ይመስገን። በክርስቶስ ውስጥ ሆነን እንስገር። አይሮፕላኑን የምትጠራጠሩ ክርስቶስን የምትጠረጥሩ ግርማቸውን አይሮፕላን ውስጥ ከገባ መድረስ አይቀር። አይሮፕላን ውስጥ ሆነ ግን ጸባይኛም ነጭናጫም ልትሆን ትችላለህ። አይሮፕላን ውስጥ ወንድማችን አዳልጦት ሊወርቅ ይችላል። አይሮፕላን ውስጥ ደግሞ አንተ በደንብ ተዝናንተ የተቀመጥከው ምን ትወድቃለህ? በቃ በዚህ አይነት አትደርስም። እንትምት ነው ኦኬ አዳልጦት የወደቀው ሰው እዛው የሚያለቅስ ነው የሚገባው አይሮፕላኑ እንዳይመለስ ነው አይደለም። ነዛም ገባው እዛው ጸባይ ማሳምረው ከሄድኩ በኋላ ስደርስ የማልፍበት ወንበር አለ እዛ ፊት አክሊል ለመቀበል። አይሮፕላኑ የገባውበት ቀን ፍላይት ጀምሯል። እግዚአብሔር ይመስገን። በክርስቶስ ውስጥ ያለ ሰው ጸባዩ ማአት ሊሆን ይችላል። 2 ቢሊዮን በጌታ የሆኑ አማኞች ቢኖሩ ጌታ 2 ቢሊዮን ጸባይ ነው ተሸክሞ ያለው። 2 ቢሊዮን አመል 2 ቢሊዮን አመል። አይሮፕላኑ ደግሞኛል ካላለ አይሮፕላኑ እችለዋለሁ ሞቼለታለሁ ካለ አንተ አይሮፕላን ውስጥ ሆነ ሌላውን ተሳፋሪ ለምን ታስቦካካል? እንግዲህ ያው አይነን ጨፍነ አላችሁ ውስጥ እንግዲህ የሆነ የምትሉ ሰዎች አንተም እዛ ውስጥ ነህ እኛም እዛ ውስጥ ነን። አይሮፕላን ውስጥ ገብተሃል ወይ? አዎ። እንግዲህ እዛ መድረሳችን አይቀርምና እዛ ስንደርስ እፍረት እንዳይሆንብህ አርፈ በስነ ስርዓት ተቀመጥ። እዛ ስንደርስ እንዲህ ተበለሻሽተ እንዳትደርስ እና ጌታ ምን ሆነሃል ዝርክርክ እንዳይል ለዚህ በስነ ስርዓት ተረጋግተህ ቁጭ በል። ይመጣልህን ምግብ ተመገብ። ራስን ያዘጋጀ ቆይ። እንዲህ ስታያት ምድር እንዳታጓጓ ኦሬዲ እየሄድን ነው። ለዚህ በእንደዚህ ብለን ተናትበል በቃ አይነን አቅና ወደዛ እየሄድን ነው እንደርሳለን። አይዞ በርታ ላላ ቁርጭምጭሚት ና በእግዚአብሔር ቃል እናጥብቀው። ተፍገመገም አይዞ ሊቀ ካህን ኢየሱስ አለ እሱ ነው ፓይለቱ። እግዚአብሔር ይመስገን። ደግ እንጂ አንድ የደከመው ወንድም አለ። ዛሬ ማስታወቂያ አለን እንናገራለን። ወንድማችን አለ ከሌ ይባላል ታውቁታላችሁ። ሰሞኑን ጥሩ ነገር አለ እና አንዳቸውም ሰላም እንዳትሉት አለ። መጀመሪያ ቁርጭምጭሚቱን አጥብቀን አለ። እኛ አጥብቀን ስለቀሱ እየፈታ አጥብቀን እየፈታ ካስቸገረ እውነት ነው አንድ ወንበር ላይ በስነ ስርዓት ቁጭ አድርገን ነው እንዳትጠጉት ማለት ይቻላል። ግን እንዲሁ አንዳንዴ ሰው መድበን እስቲ ወንድም ከሌ የሚከታተል ሶስታችሁ ተከታተሉት።
ቢገርማችሁ ነገር የትራንስፖርት ሁሉ ተበጅቶ ሰው ሌላ ሀገር ይሄዳል ሰው እንዲከታተል ትራንስፖርት በየት ነው የሚሄድ ተብሎ በጀት ተበድቦለት 300 ብር 400 ብር ተከታተለው የት ሆቴል እንደሚገባ ተብሎ ከማን ጋር እንደሆነ ተብሎ እንዲህ ከተፈላለግንማ ነገር ጥሩ አይደለም ይደርፋል በበጀት የሰውን ኃጢአት መከታተል ከተጀመረ እውነት እላቸዋለሁ ያለ በጀት ማግኘት ይችላል ያለ በጀት ጌታ ይርዳል በእኛ ውስጥ ያለውን ትልቁን ምሰሶ እንድናወጣ ጌታ ይርዳል አሜን ኦኬ ስለዚህ አምስተኛ ነጥባችን ዕብራውያን 2:15 በቀደም አይተናል ግን አምስተኛው ነጥብ እሱ ይሆናል 5 ነጥቦች ምን እንደመደመው ስለ ግል ሞታችን ስናስብ ሞትን አንፈራውም በሚል ነው ማለት ነው ምክንያቱም ክርስቶስ ፈርቷል ሊሞት ሲል ፈርቷል ክርስቶስ ሊሞት ሲል ፈርቷል የኔ ጌታ ኃይለኛው ጀግናው ፈርቷል እንዴ በሞት ማንሲያ አሜን ፈርቷል ድብን አርቆልኝ ፈራ ለቄንተ ነው እንዴ ጭጽዋ ድረስ የሚለው አማራ ምን ቅድም ሊሞቱ ሲሉ አንዳንድ ሰዎች ይናገራሉ እንደዛ እየተናገረ ነው አይደለም ኢየሱስ ፈርቷል ሞት እና ሞት የሚመጣበት ኃጢአት ወደ እርሱ ሲመጣ አብ የሁላችንን ኃጢአት ይዞ እንካ ተሸከም ብሎ ሲመጣ ፈራን አለ ጥቅስ ምን ላይ ፈርቷል እንደውም ጭራሽ መልአኩን ሊያጽናናው ገባ መጥቶ መልአክ ማንን ያጽናናው ነበር ያበረታታው ነበር ኢየሱስ አለ ጥቅስ ምን ላይ አለ እኮ ግን ምን ላይ አቤት ማቴዎስ ጌታ ይባርክ ሉቃስ 22 እንዴ ካልፈራማ መፍራት አለባችሁ ሞትን እርሱ ካልፈራ መፍራት አለብን ሞትን መፍራት አለብን አልፈራው ናም ከሞት ፍርሃት ባርነት ነፃ ሊያወጣን መጣ እንዴት አድርጎ ነው ነፃ የሚያወጣ የዘላለም ሕይወት ሰጠን እንዴት አድርጎ ሰጠን ባጭሩ ምንድነው ክርስትና ባጭሩ የክርስትና ምንድነው ባጭሩ የክርስቲያኖች የሆነውን ነገር ሁሉ ማን ወስዷል ማለት ነው ክርስትና አቤት ማን ወስዶታል ያስቀረው ነገር አለ ለምሳሌ ሰዎች ምንን ይፈሩ ነበር አለ ሞትን ኦኬ እሱን ወሰደ ኢየሱስ መፍራት አለበት ማለት ሞታችንን ወሰደ ካልን መሞት አለበት ቅጣታችንን ወስዷል ካልን መቀጣት አለበት የሞት ፍርሃት የለብንም ካልን መፍራት አለበት ሁሉን ነገር ወስዷል ክርስትና ሌላ ነገር አይደለም በክርስቲያኖች ላይ የነበረውን ማንኛውንም ኔጌቲቭ የሆነ ነገር ሁሉ ማን በሕይወት ዘመኑ ማለት ነው በሕይወት ዘመኑ ነው የጨረሳት በዛች ጥቂት ጊዜ ውስጥ ኢየሱስ ሁሉንም ነገር ምን አደረገው ማለት ነው ወስዶታልና እኔ ምን አይነት ሰው ነኝ አሁን ያ ሁሉ ነገር በእኔ ላይ የለም ነፃ ሰው ነኝ ሞቷል ስለዚህ ዘላለም ሕይወት አለኝ አልሞትም ፈርቷል ስለዚህ ነው ሞት ምን አለ አልፈራም ማለት ነው ሉቃስ 22 ቁጥር 39 ጀምር አነበው ራስ ወጥቶም እንደልማዱ ወደ ደብረ ዘይት ሄደ ከመዛሙርቱም ደግሞ ተከተሉ ወደ ስፍራው ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው ከእነርሱም የድንጋይ ውርወራ የሚያህል ራቃ ተንበርክኮ አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ ነገር ግን የኔ ፈቃድ አይሁን ያንተ እንጂ ያለ ጸልይ ነበር ከሰማይ መጥቶ የሚያበረታው መልአክ ታየው በፍርሃትም ሲታጣር አጽንቶ ይጸልይ ነበር ያንተ ምን ይላል ቁጥር 42 ነው ቁጥር 43 ነው ከዚያም መልአክ ከሰማይ ወርዶ አበረታው በጭንቅና በስቃይ ይጸልይ ስለነበረ የደም ነጠብጣብ እሺ ይሁን በጭንቅ ጭንቅና ስቃይ ይለዋል እሺ ጭንቅና ጭንቅ ምን ማለት ጭንቅ ወደ ነገር ለመግባት መጨነቅ አይደለ ጭንቅ
እሺ እንግሊዘኛ ያዘ እንግሊዘኛ ተነኩልኝ ቁጥር 43 እንግሊዘኛ ነው አይደል? እሺ አንብብ Then an angel appeared. Then an angel appeared to him from heaven, strengthened him, and being in agony, he prayed more earnestly. And see, kandagana, he strengthened him, and being in agony. Agony ማለት ስቃይ ማለት ነው። እሺ he prayed more earnestly. Then his feet became like green. እስቲ ቁጥር 43 ነው ያነበብከው? እሺ ሙሉ እሱ ምንድነው? አማርኛ ነው። እሷ የናይቢ ነች ነው? አማርኛ ነው። እሱ እንዴት ኪንግ ጄምስ ነው? እስቲ ምን ይላል? ቁጥር 42 አማን 43 እሺ እስቲ ሲያነበው ቁጥር 43 And there appeared an angel unto him from heaven, strengthening him. እሺ ቀጥል And being in an agony, he prayed more earnestly, and his sweat was as it were great drops of blood filling. በምን ሲጣጣር ይላልኛ ቁጥር 44 በምን ሲጣጣር ያንተ በፍርሃት ምን ሲጣጣር አይደል? ቁጥር 43 ደግሞ ምን ይላል? ከሰማይ መጥቶ የሚያበረታው መልአክ ታይ ምን የሚለው የሚያበረታው በምን ሲጣጣር በፍርሃት ሲጣጣር አጽንቶ ይጸልይ ነበር። ምን እያለ የሚጸልይ? አባቱ ብቻ ሊጽዋ ከኔ ተለፍ ወይ ሙሰዳ አይደለም ይላል። ዕብራውያን መጽሐፍ ላይ ለምን ያደረገ ምዕራፍ 2 ቁጥር 15 ለምን ኢየሱስ በፍርሃት ተጣጣረ? ለምን ተጣጣረ? ዕብራውያን 2 ላይ ቁጥር 15 ላይ በቀደም አንበናል። በፍጥነት እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለው እንዲሽር በሞት እንዲሽር ይሁን ዲያብሎስ ነው። በሕይወታቸውም ሁሉ ስለሞት ኦኬ በሕይወታቸውም ሁሉ በሕይወታቸው ዘመን ሁሉ ማለት ነው ስለሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ ያው ኦኬ አሁን ኢየሱስ በሞት ፍርሃት ውስጥ አልፏል። ኦኬ ስለዚህ ለምን ይሄ ሆነ? በሕይወታቸው ዘመን ሁሉ በሞት ፍርሃት ውስጥ ታስረው የነበሩትን ወይ ታስረው የነበሩትን ምን ሊያደርግ ነፃ ሊያወጣ። ኦኬ ስለዚህ ኢየሱስ በዛው ውስጥ ካለፈ እኛ ከሞት ፍርሃት ነፃ ነን። ስለዚህ ሞት እንፈራዋለን ነው መደምደሚያችን? ምን አንለው አንፈራው። ጥሩ ይሄ ስለ ግል ሞታችን፣ ስለ ወዳጆቻችን፣ ስለ ክርስቲያን ወንድሞች ወይም እህቶች እንቅልፍስ እሱ ደግሞ ሁለተኛው ክፍል ሞትን በክርስቲያን ወዳጆቻችን ማለት ነው። ለምሳሌ እድሜ ጠግቦ ነው እንጂ የሚሞተው እሱ ቢሞት ምን ይሰማል? እሱ ቢሞት እኔ ብሞት ምን ይሰማል? ማለት አካሌ ቢሞት ማለት ማደሪያ በቀደም ምን ቤት አለው ይሄን ኢዮብ ላይ የጭቃ ቤት አይደል? የጭቃ ቤት ኦኬ። ይሄ የጭቃ ቤት አገልግሎቱን ቢጨርስስ የጭቃ ቤት አገልግሎቱን ቢጨርስ በሆነ ምክንያት እንዲህ ያለ ይላል እድሜ ሲገፋ የጭቃ ቤት አይደል? የሆነ ነገሩ ሲፈርስ ዱብ ሲል ምስጥ ከስር ሲበላ እና አይደል? እንደግፈው ምን ብንለው አንድ ቀን ደፋ ይላል። ከዛ ውስጥ ያሉ ሰዎች ይወጣሉ አይወጡ? ቤቱ ሲወርድ ይወጣሉ የሰዎቹ ይሄዳሉ። ጭቃ ቤቱ ምን ይሆናል? ይፈርሳል፣ ይወድቃል። እነሱ ግን ምን ይሆናል? ይሄዳል አይደል? ኦኬ ሲሄዱ አሁን ከኛ ማለት አንድ ሰው የጭቃ ቤቱ ቢፈርስበትስ? አንዳንድ ጊዜ መንገድ ላይ ያየሁት ቤት አለ። አንድ ቤት እዚህ አካባቢ በጊናው ማታ ኮብራ ነው መሰለኝ ነጠጥቷል። ሰው መዞሪያ እንደሆነ አላወቀ እና ዘሎ ቤቱን ቦድሶ ገባ። ሙሉ ቤት ቦድሶ ገባ። ሰዎቹ ወጡ። ቤቱ ፋይናሊ ቀበሌ ያፈረሰ ማለት ነቀለው ከስር
ኦኬ እንዲህ ያለ አንድ ወንድማችን በጭቃ ቤት ውስጥ ሄድ የጭቃ ቤቱ ላይ ዘሎ የሆነ ነገር ቢወጣበት ብራዘር ቢወጣስ ቢሄድስ ምን ይሰማናል? ትን ብሎት ይሄ ቤት ዝም ብሎ አይረባም። በትንታም አገልግሎቱን ይጨርሳል። ስለዚህ ትን ብሎት አገልግሎቱን ይጨርስና ብራዘር ቢወጣስ ቢሄድ ምን ይሰማናል? እሱ ቢሞት እሱ ቤቱ ቢፈርስ አንተ ድንኳን ቢጠፋ አንተ ሁላችን እናንተ ሁላችን ሰሞኑን ድንኳናችሁ ቢፈርስስ ምን ይሰማል? ጀመሪያ ዛጋሪ መጀመሪያው ላይ ስናይ አንድ ክርስቲያን ሞቱን በምን ደስታ ይቀበለዋል? ሙሉ ደስታ የራስ ሲሆን ማለት ነው። ሙሉ ደስታ አንፈራው ምን አንለው እግዚአብሔር ከኛ ጋር ነው ወዘተ። ወንድማችን ወይም ክርስቲያን ወንድም ሲሞት ድብልቅልቅ ነው የሚልበት ደስታና ምን ይሆናል? አቤት አንተ ስትሞት ማለት ከአካል ስትወጣ አንተ በግል ልክ ስትወጣ ተመለስ ቢሉ እንኳን ትመለሳለህ? ትመለሳለህ? ግን ስታየው ያ ማደሪያ እንዴት ይደብራል። ሰዎች ከቦት አይ ጊዜ ያልደረሰን ተመለስ ቢሉ እግዚአብሔር ያሉም ዛጋልሽ ወይኔ ልትመለስ ነው ይሄን የመሰለ ነገር ተጠይለዋል። ድንገት እንኳን ተመለስ ቢል ለምን ትጆኩላለ መልሰ እግዚአብሔር የእምነት አይናችንን ከፍቶ ያንን ያሳየንና ማለት ነው። ወንድማችን ሲሞት ግን ይደባለቃል ደስታና ሐዘን ይሆናል። ለምን ምናዝነው? ደስታ የምንደሰትበት ምክንያት የኛ የሆነው ነገር ሁሉ ለርሱ ስለሆነለት፣ የሐዘናችን ትልቁ ምክንያት ግን ከርሱ ጋር ፌሎሺፕ ስለጎደለን ስላጣን። ምን ስለጎደለብን? አቤት ህብረት ከርሱ ጋር ስለተቋረጠ ነው። ፌሎሺፓችን ከመሐከላችን ያውን ድም ስለሌለ በእኛ መሐል ስለሌለ የተሻለ ማህበር ይሻላል ብሎ ስለሌለ ጭቅጭቅ የሌለበት የቸርች መከፋፈል የሌለበት መጠላላስ መጥፋት የሌለበት እዛ ይሻለኛል ብሎ አይደል። ለዚህኛ እዚህ በጭቅጭቅ መሐል ስላጣ ነው። እዚሁ በጎሪት በመታየት ማለት ስላጣ ነው ሊከፋን ይችላል። እና ብዙ ሰዎች እንዲላሉ ክርስቲያኖች ወገኖች ሲሞቱ ማልቀስ አይገባም። መካና ባንዳንድ አይነቶች አሉ። እንትና ያስቀመጠውን ዕቃ ማንሳት አይችልም እና አይለቀስምና እና በቃ ሰው ሊፈነዳ ይደርሳል። ሴቶቹ ቀብርም አይሄዱ ቤት ወረብ ይላል። እንደዛ እናስብ። አንድ ወንድማችን ሲሞት እናለቅሳለን፣ እናዝናለን። ምናዝነው ግን አንደኛና ትልቁ ነገር ከሱ ጋር ምን ስለጎደለብን ርስ ስለጎደለብን። በወንድም ሞት ላይ እንግዲህ ምን እንደሚመጣው ማለት ነው ደስታና ሐዘን። በአንድ ጎን እንዘምራለን አይደለ? እንዘምራለን። ድሮ እንደውም ይዘምራል። እዛው መቃብር ላይ ሆኖ ጊታር እየተመታ አይደለ? ይዘምራል ያረግ ይዘምራል። በሞት ላይ የሚዘመሩ መዝሙሮችም አሉ። መታወቋቸው ካላቸው አንድ ሰው ይሞክርልኝ። ድሮ የሚዘመሩ መዝሙር ሲሚያቅ እስቲ ሞት ላይ እንግዳ ነኝ ምናምን ዜማውን ማላውቀው ሌላም መዝሙር ካለ ቀብር ላይ ታውቀዋለህ? ዜማ እስቲ አንተ እስቲ ሐሳብ የመጀመሪያው አሜን። yes አሜን አሜን። እንግዲህ የዓለም ፍጹም ቤት አይደለም። እሺ ወዴት ነው መሄደው? ወዴት እንዲህ የተባለ ይዘመር ነበር። አሁንም በውጭ ሀገር ላይ ይዘመራል። አስከሬኑ እዚህ ቁጭ ይልና በተለይ ብላክ ቸርቾች ውስጥ ገብ ነጮቹ ቸርችም ይዘመራል። ሁሉም ቸርችም ይዘመራል። የብላኮቹ ቸርች ሰው የሞተ ማለት ሰው የሞተ ማለት ሰውየው እዚህ ጋር ሳጥኑ ተደርጎ ይታያል። ያው እነሱ ጋር አስከሬኖች መጨረሻ ላይ እንዲህ ዳለ ዝነጥ ብሎ ተኝቶ እነሱ የሚዘምሩት መዝሙር ብታየው ግን ምንም ጭብጨባቸው
ጆን ያሉ ነው በቃ so and very soon ብራውን ያሉ እነሱ so and very soon ያሉና በቅርቡ እንደማለት አሁን በቅርቡ እኔም እሄዳለሁ እነጠቃሉ የሚል መዝሙር አለ እሱን እዛ አድርገውት ማለት ነው ሞቅ ያለ ነው በቃ so and very soon ኦኬ ሁለት ነገር ነው የሚሆነው አስላጣናና ስላገኘው ለምሳሌ ሐዋርያት ሥራ ምዕራፍ 8 ቁጥር 2 ላይ የሆነ ቅዱሳን ሲያርፉ እንዱ አታልቅስ የሚል ነገር የለም የሆነ በቃ እንደውም በሃይ በጣም የሚል የለም እናለቅሳለን እናዝናለን ሁለት ነገር ሆነብን ወደ ጌታም ሄደዋል ደስ ይለናል እናን ሰብካለን አይዟችሁ ወንድማችን ወደ ጌታ ነው የሄደው ምናምን እንላለን ደግሞ ልባችንም የሚያዝንበት ነገር ይኖራል ምዕራፍ 8 ቁጥር 2 ላይ እስጢፋኖስ ተገደለ አይደለ ተገደለ ተወገረ ተገደለ ጌታ ኢየሱስ ቆሞ ተቀበለው ይሄ ለኛ ትልቅ ትምህርት ነው የሚሰጠን ቁጥር 54 ላይ ምዕራፍ 7 ቁጥር 54 ላይ ይህን በሰሙ ጊዜ በልባቸው በጣም ተቆጡ ጥርሳቸውን አፋጩበት መንፈስ ቅዱስንም ተመልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር በቀደም ተከስ ጠይቀኝ who is the glory of God የሚለው ኢየሱስ ነው what is the glory of God የሚለው ግን ገና ላይ ነው የሚለው ላይ አሁን who is የሚለው የእግዚአብሔር ክብር ማን ነው ፐርሰናሊቲው ማለት ስንል ማን ነው ክርስቶስ ነው የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና ነው ሰማያት ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለሁ አለ በታላቅ ድምጽም ጆሮአቸውን ደፈኑ ይሄን ላለመስማት ምን አረጉ በታላቅ ድምጽ እየጮሁ እነሱ እየጮሁ ጆሮአቸውን ምን አረጉ ደፈኑ በአንድ ልብ ሆነው ወደ እርሱ ሮጡ ከከተማው ወደ አውጥተው ወገሩት ምስክሮችን ልብሳቸውን ሳውል በሚሉት በአንድ ጎበዝ ግራ ተገባ ነው እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወሩት ነበር ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምጽ ብሎ አንቀላፋ ሳውልም በእርሱ መገደል ተስማምቶ ነበር ይላል አሁን እስጢፋኖስ ተገደለ እዚህ ጋር የምታዩት ነገር አለ ኢየሱስ ቁጭ ብሎ ነው ቆሞ ነው የጠበቀው ሚንስ ማንኛውም በጌታ ይችላልም ድል ነስቶ የሄደ ሰው ሁሉ ጌታ የሚቀበለው በማንጓጠጥ ነው በክብር አሜን እንዴት ነው የምታስቡት ጌታን ስትሄዱ በቅርቡ ብትወጡ ከቤታችሁ ምንድን ታስቡ ጌታ እንዴት ሆኖ የሚጠብቃችሁ ይችላልችሁ ፊቱን እንዲያርጉ እንዴት ነው የሚጠብቃችሁ ይችላል በጌታ ሆኖ የሚያንቀላፉ ምኖች ናቸው ብለን ብዙዋን ናቸው ሲሄዱ ክፉ ገጥማቸው አይገጥማቸው ምክንያቱም ራሱ ማን አለ ከነሱ ጋር ጌታ ራሱ አለ ይልኩም ጌታ ካንተ ጋር አለ ስለዚህ ጌታም እያንዳንዱን አማኝ በጌታ ሆኖ በእርሱ ላይ በመሲሁ ላይ ተስፋ አድርጎ ያንቀላፋን ሰው የሚቀበለው በምንድን ነው ማለት በክብር ነው የእግዚአብሔር ክብር ኢየሱስ የአማኙን ሞት ወይ አማኙ ወደርሱ ሲመጣ በምን ይቀበላል በክብር ይቀበላል ቆሞ ነው ያየው ቁጭ ብሎ አይደለም ግን ማርቆስ 16 ላይ ታነቡ ኢየሱስ ሄደ በአብ ቀኝ ቆመ ነው ተቀመጠ በእግዚአብሔርም ቀኝ ተቀመጠ ቁጭ ብሏል አይደለም በእግዚአብሔር ቀኝ የተቀመጠ ሊቀ ካህን አለ ቁጭ ብሏል ግን የሚገርማችሁ ነገር ቅዱሳን ሲሞቱ ምን ብሎ ነው ያየው ጌታ ኢየሱስ ለምን ቆመ በዛን ሰዓት እስጢፋኖስ ወደሱ ምን ሊመጣ ነው ይሄ አቀባበል ቁጥር 1 ምዕራፍ 8 በዚያን ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ ሁሉም ከሐዋርያት በቀር ወደ ይሁዳና ወደ ሰማርያ ሀገሮች ተበተኑ አሁን እቺን ነው የምፈልገው ቁጥር 2 በጸሎትም የተጉ ሰዎች እስጢፋኖስን ቀበሉት ኦኬ እንዲህ ታደለ ሰው ኦኬ ሰውን ለመቀበል ራሱ በእነ የተጉ ሰዎች ነበሩ የሚቀበሉ በጸሎት የተጉ ናቸው የሚቀበሉት ማለት ሌላው የተገባ ሲባል በዝንቱ ነው ተሰደደ ወደ ላይ ወደ ታች ታላቅ ለቅሶም አለቀሱለት እነማን በጸሎት የተጉቱ ሰዎች ምን አይነት ለቅሶ አለቀሱለት ታላቅ ለቅሶ አለቀሱለት ሙሴም ሲሞት እንደዚህ አይደለ ታላቅ ለቅሶ የተለቀሰለት ታላቅ ለቅሶ ኦኬ ለስጢፋኖስ ታላቅ ለቅሶ አለቀሱለት ለምን አየሁት ቆሟል ምናምን ኦገታ ባክ ይቀበላቸው እያለ ጅው ብሎ ሄደ ሰው ለምን ታላቅ ለቅሶ አለቀሰ ጎርሎበት ያን የመሰለ ወንድም ከማላቸው እስጢፋኖስ መንፈስ ቅዱስ የሞላበት ጥበብ የሞላበት ከሰባቱ ዲያቆናት የበላይ የሆነው
ከድቁና ወጥ እንጀራ ላይ ወጥ ከማውጣት አገልግሎት ወደ ስብከት አገልግሎት ያደገ ወደ 8000 የሚሆኑ ሰዎች በዛን ሰዓት ላይ ደርሰዋል። በእነርሱ ላይ የሚያገለግል ሰው የነበረ ፊቱ እንደ መልአክ እስኪያበራ ድረስ በፊታቸው ተለውጦ ከጥንት ታሪክ አንስቶ ከአባታቸው ከአብርሃም እስከ ክርስቶስ መጥቶ በድፍረት የተናገረ ወጣት። በዚህ ሰው መሐላቸው ያን የመሰለ ልጅ ሲያጡ ህብረት ሲጎልባቸው አሟሟቱ በራሱ አገዳደሉ ራሱ ጌታስ ከሞታመኑ ብሏቸው ያንን የመሰለ ጠንካራ ወንድም ማጣታቸው ለቅሶስ ጨመራቸው። በኋላ ላይ እስጢፋኖስ ከተወገረ በኋላ በሌላ ጊዜ ጴጥሮስም ታሰረ። ስለዚህ ነገስታቶቹና ቀሳውስቱ ዋና የሆኑ ሰዎች ነበር የሚይዙት። አሁን ያስቸገረን አንድ ወጣት አለ። እነዛ ሐዋርያቱ ትንሽ አደብ ሲገዙ እሱን ያልተቻለው እስጢፋኖስ የሚባል ወጣት እሱ ነው በቃ ሰው እንትን ይያለ እሱን የገደልነው ለትልቅ ይገባል ብለው እስጢፋኖስን መጀመሪያ አልቻሉ። ኦኬ የኢየሩሳሌም ቤተክርስቲያን መሪ ማን ነው? የኢየሩሳሌም ቤተክርስቲያን ያዕቆብ ኦኬ እሱ ነው እሱን እንበላ በሰይፍ እሱ ሲገደል አይሁድ ምን አላቸው ይላል ደስ አላቸው። ከዛ ሄሮድስ ምን አረገ? ያዕቆብ በመገደሉ አይሁድ ደስ እንዳላቸው ሲያይ ደግሞ ጴጥሮስን ጨምሮ ምን አረገው? ያዝ። አሁን የያዙት ምኑን መምታት? ዋናው መምታት። እረኛው ስትመታው በጎቹ ምን ይሆናሉ? ይበተናሉ። እና እንዲህ አይነት ዋና ሰዎች እነ ጴጥሮስን የሚተካው እስጢፋኖስ ከስራ አለ። እነዚህን ሰዎች መምታት እና ሲጎርዱ ከመሃል እንደዚህ አይነት ሰዎች ልባችን ምን ያደርጋል? ያዝናል። ታላቅ ለቅሶ ምን አረጉለት? አለቀሱለት። ምክንያቱም ትልቅ ህብረት ስላጣ። በዮሐንስ ወንጌል 11:35 ላይ ዮሐንስ 11:35 ላይ ዮሐንስ 11:35 የታወቀ ጥቅስ ነው። ኦኬ ከመጽሐፍ ቅዱስ ውስጥ አጭሯ ጥቅስ ትዝ ይላችኋል? አምና ነው ካቻምና መጽሐፍ ቅዱስ የሚል ትምህርት አስተምራችሁ ከመጽሐፍ ቅዱስ ውስጥ አጭሯ ጥቅስ እቺ ነች። ኢየሱስም እንባውን አፈሰሰ። ረጅሙ መጽሐፍ አስቴር ላይ ነው ረጅሙ ቨርስ ያለው። አጭሯ ቨርስ ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ ያለችው ቃል ነች። ኢየሱስም እንባውን አፈሰሰ። የማን ሞት ነው እዚህ ላይ ጻፈው? አላዛር። ኦኬ እንደሚያስነሳው ያውቃል። እና እዛ አካባቢ የቶቹ ለቅሶ ወንድሞቹ ቤተሰቦቹ ለቅሶ በጣም የሚያየው ነገር በሙሉ ኢየሱስን ምን ያደረገው ታዘነው። ስለዚህ ስሜታችንን የሚነኩ ነገሮች አሉ አይደሉም? ለቅሶ ላይ አሉ አይደል? አሉ። የሆኑ ስሜቶቻችንን የሚነኩ ነገሮች ሲኖሩ ምን እናደርጋለን? እንባችን ሊፈስ ይችላል። እንባችን ይፈሳል። ተገቢ ነው። አላዛር ወንድማችን ሞቷል አሉት። እዚህ የሆነ ወንድማችን እንደ አላዛር ያለ ነገ የትንሳኤ ጌታም ያስነሳው ወንድማችን ሲያንቀላፋ በመናያቸው ሁኔታዎች በአካባቢያችን ባሉ ሁኔታዎች እንባችን ሊፈስ ይችላል። ይሄ ሁሉ ግን የምናለቅሰው ወንድማችን ከስሯል በሚል አይደለም። ይሄንን እያስተዋልን ግን እንደዚህ እያዘንን ለወንድማችን መራራም ለቅሶ ልናለቅስለት እንችላለን። በመሃላችን ስላጣ ነው። ሁኔታዎች ደግሞ ስሜታችንን ሲነኩ የዘመዶች ለቅሶ፣ የእህቶቹ፣ የወንድሞቹ፣ የጓደኞቹ የዛ ወንድማችን ሲያለቅሱ ምናምን ስናይ እነ ማርያም ሲያለቅሱ አየነ ማርታ ጌታ ወይ አንተ ብትኖር ኖሮ ወንድማችን ባልሞተብን ነበር። ደስ አይለው? እንደዚህ አይነት የዋህ ሰዎችን ለቅሶ ስናይ ምናምን ያሳዝናል አይደል? ያሳዝናል። እኛ ሀገር ላይ ደግሞ በተለይ በለቅሶ እንዳለ የምስራቅ ባህል ነው ለቅሶ አይደለም? የምስራቅ ባህል ነው። የመካከለኛው ምስራቅ የሴሜቲክ ህዝብ ካልቸር ነው ለቅሶ። እኛ ሀገር ላይ እንኳን እንዲህ አንዳንድ ኩሽቲክ ምናምን እና ኒሎ ሳራ ምናምን የሆኑ እየጨፈሩ ነው የሚቀቡት። አይታችኋል አይደል? ለቅሶ ምናምን እና እልልታ የሴሜቲክ ህዝብ ባህል ነው በአብዛኛው የመካከለኛው ምስራቅ ህዝብ። ለዚህ ነው እንግሊዘኛ መጽሐፍ ቅዱስ ላይ ብትሄዱ እልል በሉ የሚል የለም። ምክንያቱም እንግሊዘኛ የምዕራብ ባህል ነው አይደል? እልል ያውቃሉ። ፈረንጅ እልል ማለት ይችላል። ምላሱ ራሱ ወፍራም ነው። አይችልም። ምን ብሎ ይተረጉሙት? የመካከለኛው ምስራቅ ባህል አረቦቹ እልል ሲሉ አይታችኋል? ሲሉ ይቀዳሉ፣ ጆሮን ይቀዳሉ። የመጨረሻ
እንዲህ አፋቸውን እየተመተው መካከል እንዴ አረብ አጠቃላይ እና እስራኤልና የነሱ ካልቸር ነው ያው የሴሜቲክ ህዝብ ኢትዮጵያው ሲገባን ያ ካልቸር ይመጣ ነገረዝና እልልታምና ስለዚህ ነጮች አሁን በእኛ መጽሐፍ ቅዱስ ላይ እልልታን የሚያቀዝ ምስጉን ነው ይላል ለኛ ቀላል ምክንያቱም ሴሜቲክ ካልቸር ነው ያለን እና እልልታ በመካከለኛው ምስራቅ ያለው እኛም እናውቀዋለን ሴሜቲክ ይዞት የመጣው ነው ግርዘትና እልልታ ሌሎችም ነገሮች ይዘው መጥተዋል ሁሉም ከኩሽቲኩም ካሙስ ምናምን ሲመጣ የራሱን ነገር ይዘው መጥተዋል አሁን ፈረንጆቹ ጋር ተሄዶ እልልታን የሚያቀዝ ምስጉን ነው የሚል የለም እልልታ የሚያቅ የሚለው ነገር አያውቁትም ለእግዚአብሔር እልል በሉ የሚለው አያውቁትም ስለዚህ ሲተረጉሙ ምንድነው ያለው ምንድነው እልልታ ማለት እዚህ እስራኤል ሀገር ምናምን ልጅ ሲወለድ ወይ ወደ ድል ሲነሳ ሴቶች የሚያወጡት የደስታ ድምጽ ነው የደስታ ድምጽ ነው ኦኬ አሁን በእኛ እልልታን የሚያገዝ ምስጉን ነው የሚለው እንግሊዘኛው ላይ በደስታ ድምጽ የሚጮህ ምስጉን ነው በደስታ ድምጽ በእልልታ ጮህ የሚለውን በደስታ ድምጽ rejoicing sound ማለት shout in rejoicing sound በደስታ ድምጽ ስለዚህ ለፈረንጅ የደስታ ድምጽ ምንድነው በመካከለኛ ፈረንጅ በቃ የደስታ ድምጽ የሆነ ድምጽ አንዳንድ ሰዎች rejoicing soundን ከታንግ ጋር ከልሳን ጋርም ሊያገናኙ ይችላሉ rejoicing sound የሆነ ደስ ሲል የምታወጣው አማርኛም እንግሊዘኛም ያይደለ የሆነ ነገር የሆነ ቃል ባሳቶስ ምናምን ልትችላል የሆነ ነገር እሷን ታንግ ልሳን ነው እንዳለ እሱ rejoicing sound የጸለይክ እያለ ስትቃብት የሆነ ይመጣል ታንግ ነው እንዳለ ይሄ rejoicing sound ይባላል የደስታ ድምጽ በመቃተት ጊዜ የሚወጣ ድምጽ የሆነ ነገር ስሙ ፈረንጅ ለዛ ነው ካልቸሩን ስናይ ቸርቹን ምናምን ስናይ ምናምን ያ ምናምን ይችላል ለሱ ምንድነው ገብታችኋል አይችልም ለሱ መጽሐፉ የሚለው በደስታ ድምጽ ጮህ በእኛ ግን በደስታ ድምጽ ጮህ አይደለም በምን ጮህ ነው የሚለው በእልልታ እልል በል ነው እልል ፈረንጅ እንደዛ አድርጎ ነው በራሱ ቋንቋ የተረጎመውና ለዛ rejoicing sound ነው የሚባለው በነሱ አሁን በሁለቱ መሃል ላይ ነን ያለ ነው አንድ ወንድማችን ሲሞት ደስታ አለ ምክንያቱም የዚህን ዓለም ጉዞን በድል ተወጥቶታል እና ደግሞ በመሃላችን እሱን ምን አድርገናል አጥተነዋል በሁለቱ መሃል ላይ ነን ያለው ግን እንዲህ ላለው ወንድማችን እንደ ሌላው እንዳላመነው ሰው ሀዘን ልናዝንለት አይገባም እንደ ሌሎቹ ሰዎች መቃብሩን እያየን ሊሰማን አይገባም ባላመኑ ሰዎች መቃብር አካባቢ ስናልፍ የሚሰማን ስሜትና በአማኞች መቃብር አካባቢ ስናልፍ የሚሰማን ስሜት አንድ አይነት ሊሆን ፈጽሞ አይገባም ነውር ነው ምክንያቱም ያ ዛሬ 2000 ዓመት ላይ በዛ እንጨት ላይ ተንጠለጠለው ኢየሱስ የመቃብር ትርጉም እንኳን ለውጥ አምጥቷል የመቃብር ትርጉሙ ራሱ ይለያያል የሁለቱ መቃብሮች ትርጉም የተለያየ ነው በሁለቱ ስር ያሉ በድኖች ፍጻሜያቸው ለየቅል ነው የዛሬ 2000 ዓመት ያ እንጨት ላይ ተሰቀለው ኢየሱስ የመቃብር ትርጉም ለውጥ እንኳን አምጥቷል ስለዚህ በአንደኛ ተሰሎንቄ 4:13 ላይ ተመከርነውን ምክር እናነበው አንደኛ ተሰሎንቄ 4:13 በጣም ሁሌ የምናየው ጥቅስ ነው የምናውቀው ጥቅስ ነው በተለይ እንደው በጌታ ባንቀላፉ ሰዎች ለቅሶ ቤት ላይ ይሄኛው ቢሰበክ ጥሩ ነው ከመዝሙር ማን ነው ከመጽሐፈ ሳሙኤል ላይ ካለው ይልቅ ይሄኛ የተሻለ መጽሐፈ ሳሙኤል ላይ ዳዊት ልጁ ጾመ ጸለየ አልዳንም አንቀላፋ ሞተ ከዛ ላይ ምን አለ ልብሱን ለማበሰ በቃ ተጣጣው ምናምን ሽቶን ተቀባብቶ ወንበሩ ላይ ቁጭ አለ ምን ነው ንጉሥ ሆይ ሲሉ እንግዲህ እኔ ወደ እርሱ ሄዳለሁ እንጂ እርሱ ወደኔ አይመጣም አለ ስለዚህ ወገኖች ዛሬ አንቀላፋ ወንድማችን እኛ ወደ እርሱ እንሄዳለን እንጂ እርሱ ወደኛ አይመጣም ዋካችሁ ሀዘናችንን እንቀንስ እኛ ወደ እርሱ እንሄዳለን እርሱ ወደኛ አይመጣም ያላችሁ የሱ መሄድ ያስፈራራችሁ ያሉ ሰዎችን እናንተም ናችሁ የምትሄዱ ብላችሁ ከመጨመር የሚሻለው ይሄኛው አዲስ ኪዳን በጣም ቆንጆ ነው አዲስ ኪዳን ውስጥ ተስፋ አለ
ብሉይ ኪዳን እሱ ሄደ ብቻ አይደለም ቀጥሎ እያንዳንድሽ ሄጃለሽ እሱ አይደለም ወደ አንተ ይመጣ እያንዳንድ ሄዳል የሚለውን ነው የሚያተኩረው አዲስ ኪዳን ግን ኖ ምንድን ነው ይላል ምዕራፍ 4 ቁጥር 13 ነገር ግን ወንድሞች ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ ኦኬ አትዘኑ ነው ግን ስታዝኑ እንደነማን ተስፋ እንደሌላቸው አሁን ኦኬ በሁለት መቃብር በጌታ ሳይሆኑ ያንቀላፉ ሰዎች መቃብር አለ በጌታ ሆኖ ያንቀላፉ ሰዎች መቃብር አለ አይደል ሁለቱም አፈር በታች ናቸው ግን በዛ መቃብር መሃል ስታልፉ ስለ ሁለቱ መቃብሮች ምንድን ይሰማል ተስፋ እንደሌላቸው እንደዛ በዛ ባላመኑ ሰዎች መቃብር ውስጥ እንዳሉ ሰዎች ለነዚህኞቹ በመቃብር ውስጥ ላሉት እንዳታዝኑ እስቲ እንዳታዝኑ በሉ እንዳታዝኑ እንደነዛ እንዳታዝኑ አንቀላፍተው ስላሉት ታውቁ ዘንድ እንወዳለን ኦኬ አሁን ባላመነ ሰው መቃብርና ባመነ ሰው መቃብር ስታልፉ እንደነዛኞቹ ተስፋ እንደሌላቸው ለነዚህ እንዳታዝኑ አንድ እነዚህ ምን ያደርጉ ሰዎች ናቸው ሁለት ያንቀላፉ ሰዎች ናቸው ያንቀላፉ ሰዎች አሁን መቼስ እንተኛለን ማለት ሄደን ምንተኛው አንድ ነገር ተማምነን ነው ጠዋት እንደምን እነሳ ተማምነን ጠዋት በዛው ነው የምትቀጥለው ቢባል አብዛኛው ሰው እንደማይተኛ በዛው ነው የምትቀጥለው ሁሉም ሰው ሲተኛ ምን ብሎ ነው በሰላም ያልከታ በሰላም አሳድረኝ ብሎ ይተኛል ለምንድን ነው እንዲህ ብሎ የሚተኛው ጠዋት ላይ እርግጠኛ መጽሐፍ ቅዱስ ልክ እንደዛ ነው እነዚህኞቹ በጌታ ያንቀላፉ ናቸው ስላንቀላፉ ሰዎች እወቁ የታይም ጉዳይ የጊዜ ጉዳይ በእኛ መቼስ ምን ቆጥረው በትንሽ ዲስኮ በትንሽ ካላንደር በትንሽ የ24 ሰዓት ቆጠራ ነውና ረጅም ሊመስል ይችላል በእግዚአብሔር ዘንድ የደቂቃና የሰከንዶች ጉዳይ የሆነ ጉዳይ እንጂ ከንቀልፋቸው መንቃታቸው አይቀርም ያም በተሻለ ሁኔታ በጣም እጅግ በሚበልጥ ክብር የጊዜ ጉዳይ የታይም ጉዳይ ስለዚህ አሁን ሄዳችሁ እንደምትተኙ እርግጠኛ ነኝ አይደል ስለዚህ ለምን ለነሱ ታዝናላችሁ አሁን እሱ ሄዶ ማታ ሲተኛ እናቱ አጠገቡ ሆኖ ያዝናሉ ይጃከላ ለምንድነው ጠዋት ነው ስለሚሆን ስለሚነሳ አሜን ስለሚነሳ ለምን ምናልባት የእናትነታቸውን ያህል አይኑን እያዩት ይጅኖተኛ የሆነ ነገር ሊደረጉለት ምናምን ይችላል አይኑን አይቶ አጓግቷቸው ሊገቡ ይችላል በተረፈ ግን ዲዩዋ ለሊቱን ሙሉ ሲጮሃል እንደውም ኦኬ ምክንያቱም ጠዋት ምን ይሆናል ልክ እንደዛ ነው የቅዱሳን ሞት ምን ይላል ኢየሱስ እንደሞተና እንደተነሳ ካመን ለምን ይሄንን አለ ለምን ኢየሱስ እንደተወለደ እንደመጣ ምናምን አይደለም ለምን እንደሞተና እንደተነሳ ለምን ስለ ልደቱ ኢየሱስ እንደተወለደ ታምራት እንዳደረገ ከመቃብር ሙታንን እንዳስነሳ በታምኖ አይልም ምንድነው ኢየሱስ ራሱ እንደሞተና እንደተነሳ ካመነ ለምን ጌታ ባል ደህንነት ያለው ልደቱ ላይ ነው ሞቱ ላይ ኦኬ ደህንነት ያለው ሞቱ ላይ ብቻ ነው ወይስ መነሳት አንድ ሰው የዘላለም ሕይወት የሚያገኘው ኢየሱስ እንደሞተ ለምን ለበደሉ ወይ ለኃጢያቱ እንደሞተለት ቀጥሎስ እርሱንም ለማጽደቅ እንደተነሳ ካመነ ነው ለምሳሌ አንድ ሰው ኢየሱስ እንደሞተና እንደተነሳ ካመነ ይድናል አቤት አያውቁም እንዴ እንደሞተ እንደተነሳ ሰው ለምን ነው ግን የምሰብኳቸው አያውቁም እንደሞተ እንደው ሞተ የተባለበትን ቀን ምን ጎርጆው ከነሱ አይደል ተነሳ ብለው እነሱ አይደሉም ያውጁልን ታዲያ ለምን ወንጌል ተመሰክሩላቸዋል ልዩነታችን ምን ጋር ታሪኩን አያውቁትም ሞተ ነሳ ያለም ያለም መድኃኒት ናም አያውቁም ታሪኩ አብዛኛውን እንደውም የሱ ከልደቱ እስከ ትንሣኤው ቀን በመመደብ ከነሱ አይደል ይቀዳም ኦኬ ታዲያ ለምን ነው ወንጌል የምንሰብካቸው ልዩነታችን አይደል ምን ብሎ ማለት
ውጤቱን ማለት ሞተ ተሰቀለ ተወለደ ብለን ታሪኩን ማወቅ አይደለም ለምን ብሎ የዛን ውጤት ለማን መቀበል ለራስ መቀበል ምኑና የምኑና የምኑን ልከት የልደቱን ወይስ የሞቱ ምን ብሎ ማለት ሮሜ 4 የመጨረሻው ቁጥር ደህንነት እዛ ጋር ነው ሮሜ 4 የመጨረሻው ቁጥር ምን ይላል ስለ በደላችን የሞተው ለምን ሞተ ስለ በደላችን ስለዚህ በደለኞች ነን አሁን አይደለም ስለ በደላችን የሞተው እቺ ብቻ ብና ለበደሌ ሞቷል በየባምንስ በቃ ደናለሁ ምን ብዬ ማመን አለብኝ ለምን ተነሳ ያስገርም ወይኔ ጉልቤው መቃብር ደርሶ ድንጋይ ከባለው ዋ ለዚህ ነው የተነሳ እግራቸው አላ ትንሣኤ ምሽት ስብከቶች ድንጋይ ከባለው ኑሮ ድንጋይ ቢሆን የችግር ድንጋይ ቢሆን የበሽታ ድንጋይ ቢሆን ብሎ ነው ኖ ለምን ተነሳ እኔ እኛም ስለ ማጽደቅ የተነሳው ምናምን ከሆነ ምን ይሆናል ጽድቅ ይቆጠርልናል እግዚአብሔር ይመስገን ኦኬ ኢየሱስ ስለ በደላችን ሞቷል ስለዚህ በኃጢአታችን ነን አይደለንም እኛን ለማጽደቅ ተነስቷል ስለዚህ ምን ሆነናል ምን ማለት ነው አጭሩ ኢየሱስ ተነስቷል ስለዚህ እኔ ምንድነኝ የተነሳው ስለምንድን ነው ለማጽደቅ አይደለም ኢየሱስ ተነስቷል ስትል ምን ሆነሃል ምን ሆኛል ውጤቱን ለማን መቀበል ነው ለኔ ምኑን ውጤቱን በሞቱ ምን ተወገደ በደል አይደለም ኃጢአት አይደለም ኦኬ በትንሣኤው ምን ተሰጠ ኦኬ በደል ተወግዷል ጽድቅ ተቆጥሮልሃል ጻድቅ ነህ ተነስቷል ኢየሱስ ለምን ተነሳ እኔን ለማድረግ ተነስቷል ስለዚህ አንተ ምንድነው ጻድቅ ነህ ይሄንን እንዲህ ምናምን ከሆነ ምን ሆነናል ጽድቅ ተቆጥሮልናል ስለዚህ አሁን ማን ስላንቀላፉ ክርስቲያኖች ስናስብ ቁጥር 14 ኢየሱስ እንደሞተና እንደተነሳ ካመንን ስለምናችን እንደሞተ ስለ በደላችን ለምን እንደተነሳ አንደኛ ቆሮንቶስ 15 እንዳትረሱ ትንሣኤው ላይ አንድ ሰው ትንሣኤው ካልገባው ይድናል አይደል ምንድነው የሚለው ኢየሱስ ካልተነሳማ እስካሁን በምናችሁ አላችሁ በኃጢአታችሁ አላችሁ ካልተነሳ በምናችሁ አላችሁ ኦኬ ከተነሳ በምናችሁ አላችሁ በኃጢአታችሁ አላችሁ ተነስቷል ስለዚህ በምናችን የለም ሚንስ አሁን ኃጢአት አናደርግም ግን በምናችን የለም ምን ማለት ነው ኃጢአቱ የሚያመጣ የነበረው የገሃነም ፍርድ ከኛ ምን ሆኗል ተወስዷል እንጂ ደካሞች ነን እንደዛ ማለት ነው ፍርዱ ተወግዷል ቁጥር 15 በጌታ ቃል የምንላችሁ ይህ ነውና በማን ቃል ደስ ሲል በማን ቃል በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ኦኬ አሁን ጌታ ሲመጣኛ በሕይወት ነን አይደል ያለነው መቼ ሲመጣ በቅርብ ሲመጣ እኛ በምንድን ነው ያለነው በሕይወት ያለነው እንቀድማቸዋለን ያንቀላፉትን አንቀድማቸው ደስ አይልም በመሞታቸው ተቀደሙ በመንቀላፋታቸው ኦኬ ብታንቀላፋ አሁን ባንቀላፋ ሊቆጨኝ ይገባል ጌታ እኮ ሰሞኑን ከመጣ አንተ ተቀድመ የምትሄደው እኔ በሞቴ ነው እላለሁ አልልም ለምን ባንቀላፋ ጌታ ቢመጣ አንተ ቀድመህ አትሄድም መጀመሪያ እኔን የምነሳው እንዴት ነው የሚለው እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አንልም አንቀድምም ጌታ ራሱ በትእዛዝ መላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ ስም የሞቱ አስቀድመው የትኛው ትንሣኤ ነው ይሄ የፊተኛው ትንሣኤ በማን ያንቀላፉ በክርስቶስ ያንቀላፉ ኦኬ በጌታ ያልሆኑ ይነሳሉ ይሄን ትንሣኤ መቼ ነው የሚነሱት ከሺህ ዓመት በኋላ ሁለተኛው ትንሣኤ ወዮለት አይደል ወዮላችሁ በፊተኛው ትንሣኤ የሚነሱት በማን ያሉ ናቸው በክርስቶስ የሞቱ አስቀድመው ይነሳሉ ከዚያ በኋላ እኛ ሕያዋን ሆነን ደግሞ ያለ ነው የምንቀረው ጌታን በአየር ለመቀበል ከማን ጋር ከነሱ ጋር በደመና እንነጠቃለን እንዲሁም ሁልጊዜ እግዚአብሔር ይመስገን ከጌታ ጋር እንሆናለን ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ መጽናናት በዚህ ቃል ይሄ አጽናና የቀደሙ ትንሽ ያስቦካ ንጉሥ ዳዊት እንዳለው
ሶደና አይመጣም እኔ ወደ እርሱ ነው የምሄደው ብሏል። ወገኖቼ እዚህ ድንኳን ውስጥ ያላችሁ እኛ ነን ወደዛው የምንሄደው። እርሱ ወደኛ አይመጡም። ያንተ የሰውየው ሞት ብቻ ሳይሆን አሁን የራሱ ሁኔታ ላይ ያስለቅሰች አንድ ጊዜ በዚህ ይሄ በሽታ ሰው ይገል በነበረበት ዘመን ክርስቲያኖች ራሱ ይፈሩት ነበር። ያን ማለት መጸለይ እንኳን አይተናል ለጉንፋን እንደምናምን የሚጸልዩት እና አንተ ሲባል መሞቱ ነው እንዴት ደብሮ እንኳን አይጸልዩም። እና የዛን ሰሞን ዛበነ ቦርሳ ይተራረባል። ቀብር ነው እንተ ልጅቷ ሞታለች የተቀበረች ነው ወጣቶቹ ሰብስበው ይተራረባል። አደረሰ ምሩት ለኔ አይደለም ለሷ አይደለም ለአንተ ነው ይባባላሉ። ያቱ ከሷ ጋር ነበር ማለት ይባባላሉ። እናንተ ግን በዚህ ቃል ምን በሉ ተጽና በመሰረቱ መጀመሪያ ቻቢና እኛም አራምባና ቆቆን እንገናኛለን። የሰማይና የምድር ያህል ርቀት አለ። ሰማይ እንደውም ቅርባችን ያቆ ሰማይ እንዲህ ብለን ገብተን እንወጣለን። እንዴት እናደርገው? ከኛ ጋር ገናኛ መጀመሪያ ስለእርስ አንድ አማኝ መስጋት አለበት። እሺ ቸርችስ ተሰልፋ መውጣት አለባት። ጧፍ ይዛ እንመርመር ሁላችንም ከመጣ እዚህ ጋር ነው ሻማ ይዘዳ የባህሪ ለውጥ አምጣ ከትምጣ ይባል እርስና አማኝ ሰፈራቸው ላይ ይቅና ይገናል። እኔ ምን አገናኝ? ኦኬ ድንገት እንደው አንዱ ደግሞ አድጦት አለሰፈሩ ሄዶት ቢመጣ ድንገት ወይ ድሮ ዛዝ ሌላ ሰፈር የነበረ ከነሱ ቢመጣ እንዴት እንፍራው በቃ እንትን አሉካ እንትን አይደል ያው አይደለም ጀመርክ ያለና ያለን ከሱ እንበላው ወይስ እንርገም? አቤት ኮኮ ጉንፋንን እንረግመው የለም ወርቁርጣትን እንረግመው የለም ምን ነው ቸርቹ ላይ ሞላ ውስጥ ያለ እጢ ያለበት እንትን ያለበት ምናምን የውስጥ ደዌ ላይ ነው አይደል ትኩረታችን? ደም ላይ አይሰራም እንደሱ መገለጡ ደም ላይ አይሰራም። ወይስ የኛ ሀገር መገለጡ እዚህ የውስጥ ደዌ ላይ ተቆጣ ውስጥሽ እዚህ ጋር ከውስጥ እንትን ይልሻል ከውስጥ ከውጭ ያበሻ ደግሞ ችግሩ ውጭም ጭምር ነው። ኦኬ ይሁንና ደም ላይ አይሰራም አጥንት ላይ አይሰራም። ጌታ ይገስጸው። ክርስቲያኑን እንዳስቦካካ የጌታ መንፈስ እሱን ይገልጣል። አሜን። የተረገመ ይሁን በኢየሱስ ስም እርጉም ይሁን። አሜን። እርጉም ይሁን። እኩል አስፈራራን። እኛም ከነሱ ጋር ተሰልፈን እነሱ ይፍሩት መፍትሄ የላቸውም። እኛም እንዴ የዓለም ብርሃን ናቸው እኮ ዓለም ጨለማ ሲያስቦካካው የእርሱ ጨለማ የካንሰር ጨለማ ምናምን ጨለማ የሆነ ጨለማ እኛም አብረን እንቦቅቧቅ። እኛ እኮ ለዓለም ምንድናቸው ብርሃን። ምንድነው ችግሩ? ይሄ ነገር ነው እንደ አምጣውስ ይባላል መጽሐፍ የሚለው ወደ ኢየሱስ በሽተኞችን በሽታ የተለያየ ልዩ ደዌ ያለባቸውን ሁሉ አመጡ፣ ሁሉንም ፈወሳቸው። ኦኬ አመንመን ሲመጣ የዛን ጊዜ አመንመን ነው ይባላል። እሱ ዘመን አመንመን ሲመጣ ኢየሱስ እንዴት ነው እንትና ይሄ ነገር እንትን ያለ ነው ካንሰራ ታያዙ ይችላል ብሏል አይደል? እጅ አለና አረጋቸው ወጣቸው አማካ ኦኬ ጉንፋን ሲመጣ አይ እቺ ቀላለች ሄዱ ይላል ለታውቱ እና ብሎ ይለቃል አይደል? ለጉንፋንም ለኤድስም ለካንሰር ለእንትን ሁሉም ምን አደረጋቸው? ወስደቸው። ያኮ እምነት ከመስማት መስማት በእግዚአብሔር ቃል መሆኑ ቀርቶ እምነት በመስማት መስማት ከሐኪሞች በመስማት መስማት ከቤተሰብ መምሪያ መስማት ከኤችአይቪ ካውንስል ሆኖብን እኮ የተቸገረ እነሱ አንችልም አሉ ማለት ከዚህ በኋላ የሚችለው ማን ነው ማለታቸው ነው? ኢየሱስ ማለታቸው። ከዚህ በኋላ ሆስፒታል በዚህ ጉዳይ ላይ መፍትሄ የለውም ማራዘም ይችላል እንጂ ምንም ማድረግ አይችልም። መፍትሄ መስጠት የምትችለው ከዚህ በኋላ ቸርች ነች ማለታቸው። እኛ ግን የማይድ ነው ብለው ይሆን አጽም ሰርተው ሲያሳዩ በቲቪ እኛ
እኛም ይታያል። እሺ መጨረሻውን አንድ ቅዱስ ወንድማችን እህታችን ብትሞት ስለሞቷ መዝሙር 116 በአሁኑ ንባብ ላይ ምንድነው ያየነው? መጀመሪያ ያየነው ተገቢውን ሐዘን ልናዝን እንችላለን አይደል? ተገቢውን ሐዘን ልናዝን እንችላለን። በሁለተኛ ደረጃ ያየነው እንደሌሎች ሰዎች ልናዝንለት እንዳላመኑ ሰዎች ልናዝን አይገባም። ምክንያቱም በክብር ደረጃ በመሄድ ደረጃ አብረን ነው የምንሄደው፣ የምንቀድመው አይደለንም። ሶስተኛ ደረጃ ላይ የዚህ ክርስቲያን ሞት በእግዚአብሔር ፊት ምንድነው? መዝሙር 116 ቁጥር 15ን አንድ ሰው ያነው። 116 ቁጥር 15 ምን ይላል? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። የቅዱሳን ሞት በእግዚአብሔር ፊት ምንድነው? የከበረ። በማን ፊት? ኦኬ እግዚአብሔር አንድ ቅዱስ ሰው ሲሞት በእርሱ ዘንድ ያ ሰው ምንድነው? ክቡር ነው። የቅዱሳን ሞት በእግዚአብሔር ፊት ምንድነው? የከበረ። ምን የሆነ ነው? የከበረ። ምክንያቱም ብዙ አይነት ሞት አለ። ክብር ያጣ ሞት አለ። ዝም ብሎ ለራስ ኖሮ መሞት፣ ዝም ብሎ እንደዚህ ማህበረሰብ ኖሮ መሞት፣ አያቶቻችን ቅድመ አያቶቻችን እንደኖሩት ኖሮ መሞት፣ እሱ ክብር ያጣ ሞት። ግን አንድ በክርስቶስ የሆነ ሰው በእግዚአብሔር ፊት ሞቱ ምንድነው? ክቡር ነው። ምንድነው? ክቡር ነው። ኦኬ ሁለት ሰው ቢቀብረውስ? በመጀመሪያ በዓለማችን ላይ ትንሽ ሰው የቀበረው ሰው ኢየሱስ ነው። አትጨነቁ። ምንድነው ትንሽ ሰው? ሁለት ሰው ነው የቀበረው። ዮሴፍና ኒቆዲሞስ አይደል? የአርማትያሱ ዮሴፍ እና ያ ባለጠጋ ነው እሱ እና ኒቆዲሞስ በሌሊት ኢየሱስ ጋር ይሄድ ነበር። ሁለቱ ናቸው የቀበሩት። ትንሽ ሰው የቀበረው ኢየሱስ። ብዙ ክርስቲያኖች ለምን አያቶቻችን አባቶቻችን ወደ ጌታ መምጣት የከበዳቸው ሲባል ልጅ ቀባሪ ታሳጭኛለሽ። መጀመሪያ ሲቀበሩ ቀና ብለው የሚያዩ መስላቸዋል። የዛን ቀን ምን ያህል ሰው ነው ብለው እንትና መጣለች ብለው በሉሽ ቻው ብለው የሚቀበሩ ይመስላቸዋል። ስለዚህ ሁሉም የሚሉት ምን አታሳጣኝ? ቀባሪ አታሳጣኝ። ማወቅ ያለበት የእስራኤል ሕዝብ ችግሩ ምንድነው? ወደ ከናን እንዳይገባ በረሃ ላይ ሆኖ ሲያጉረመርሙ ነበር። በግብጽ መቃብር የለም እንዴ? እዚያው አውጥቶ በረሃ ላይ ይገላል። ግብጽ ያለው ምንድን ነበር የሚያምራቸው? መቃብር። በረሃ ከመቀበር የተሻለና ግብጽ። ኦኬ ምን ለውጣ አሁን ወስደው ካንተ እንትኖች መቃብር የእንትና ሃይማኖት መቃብር ቢቀብሩ ወይ ደግሞ የእንትና ሃይማኖት መቃብር ቢቀብሩ ወይ ነጭ አፈር ላይ ቢቀብሩ ወይ ቀይ አፈር ላይ ለውጣ አሁን የለም። እነሱ ግብጽ ሀገር እንቀበል የነበረውን እዚህ እያወጣ በየሜዳው አሉ። ምን ያመጣል? ሜዳ ላይ ቢቀብሩ ግብጽ ሀገር ቢቀብሩ ነው። የመቃብር ጥያቄ የመቀበሪያ ችግር የጥንት ዘመን ትውልድ ሁሉ ችግር ነው። እኔ ምን እንደሆነ ግን አላውቅም። እርግማን ሆነ አይደል? ሰው ከሞተ በኋላ ስለሚሆኑ ነገር ከወዲሁ አሳብ ድሮ በነበርኩበት እነሱ ቤት ያሰራሉ ከመሞታቸው መቀበሪያ አይፈሩም ይላሉ። ራስ መቀበሪያ እዛ ጉድጓዱን የሚቀበሩበትን ቆሞ ሊሾ ያስለስናሉ። ከወዲሁ ቢጨንቃቸው ምናቸው አቀባበራቸው ሊሾ ያስለስናል። የቱ ጋር እንደሚገቡ ሁሉ በቃ ከዚሁ እያለ ከዛ ከፊት ለፊቱ ላይ ምናምን ሲሚንቶ አስቦርሸው ያዘጋጃሉ። ስማቸው የሚጻፍበት በዚህ ዓመተ ምህረት ተወልዶ በዚህ ሞቱ ቀበሏቸው። ከዘሪው ጋር እየተጨቃጨቁ በደንብ አይገጥምም። ይሄንን ይወል እንትን በለ ይሄንን በደንብ ቦርሸው ይሄንን በለ ምን እንደሚያስፈልግ ይሄ እርግማን ፍጹም እርግማን። ጌታ ኢየሱስ ክርስቶስ መቃብር ሲያሰራ ነው አለ። ከአብርሃም የሚብሰው መጻተኛ እሱ ጌታ ኢየሱስ ነው። አብርሃም እንደ መጻተኛ ተቀመጠ፣ ግን መቃብር ገዛ። መቃብር ገዝቶ እሱ ሚስቱ የሚቀበሩበት በብዙ ብር። ኢየሱስ እውነተኛው መጻተኛ፣ እውነተኛው እንግዳ። የዚህ ሀገር ሰዎች ከእንግዳም ይቀበላሉ እንዴ ቀረብ ብሎ ያለው እውነተኛው እንግዳ እርሱ ነው። እሱ መቃብር እንኳን የለው። በውሰት ለ3 ቀን ያህል ተዋዝ። ለ3 ቀን እኔ ያልወስድብህ
በአርማትያሱ ዮሴፍ ለራሱ በገዛ መቃብር ውስጥ ወስዶ ቀበረ። ኢየሱስ ለዛም ለምኖት አይደለም እዚህ ቀበረኝ ብሏል። ሲሰቀል እንደፈለጋችሁ እናቱን እንኳን እንዳትቀብሩ ይዛት ወደ ቤት ይላል። ምንም አይፈልግ። ሌሎቹ ሴቶች ከሩቅ ሆነው ሲቀበር መቃብሩን ከሩቅ ሆነው ምን አረው ይላል አዩላ አንድ ወዳጅ አጠገቡ እራሱ መስቀል ላይ ተወው። እንዴትም ያርጉት ከ3 ቀን በኋላ ይነሳል። ለዚህ አርማትያሱ ዮሴፍ ወሰደና ለራሱ በገዛው መቃብር ውስጥ ገባ። በሱ ቤት አሽጎ ታጥሞ ምን ብሎ እነዛም ሰዎች መጥተው በሲሚንቶ ዙሪያውን አሸጉ። ይሄ ከ3 ቀን በኋላ እነሳለሁ ብሏል። በኋላ ላይ አደጋ ይመጣል። በደንብ ገጠሙት። በሲሚንቶ ዙሪያ ለስኑ ነው እንዳይወጣ ማለት አተሙበት ይላል። አተሙበት። በርግጥ እነሱ አይደሉም ሰይጣን ያተመበት። ምክንያቱም ራእይ መጽሐፍ ምዕራፍ 20 ላይ ሰይጣን ራሱ አንድ ነገር ይሆንበታል። ኢየሱስ ወደ እሳት ባህር ጥሎ ያትምበታል። ስለዚህ ሳያትምብኝ በፊት ምን ላድርገው ነው? አትመከት። ግን የትንሣኤ ጌታ ነው ኢየሱስ። ድንጋዩን ተንከባለለ፣ ከውስጡም እርሱ ወጣ። ያው ዮሴፍ እኔ የማንንም ንብረት በእጄ ወስጄ አላውቅም፣ 5 ሳንቲም የሰው ላይ መቃብርክ ነው ያውልክ፣ ለ3 ቀን የተዋስኩት እንካ ባዶ እጁን እንደመጣ ባዶ እጁን ሄደ። እግዚአብሔር ይመስገን ምንም ንብረት ሳይዝ እርሱ እና በመዝሙር 116 ባጭሩ የክርስቲያን ሞት በእግዚአብሔር ፊት ምንድነው? የከበረ ነው፣ ክቡር ነው። አንደኛ ቆሮንቶስ 15:55 ላይ አንደኛ ቆሮንቶስ 15:55 ስለዚህ ምን ይሁን 55 ከ55 እስከ 57 ሞት ሆይ ሞጊያ የታለ? ሲኦል ሆይ ድል መንሳት የታለ? የሞት ሞጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምን ይሁን? ምስጋና ይሁን። ኦኬ። ስለዚህ ያማኝ በክርስቶስ ኢየሱስ በኩል በሞት ላይ ምን መንሳት ተሰጥቶታል? ድል መንሳት ተሰጥቶታል። እግዚአብሔር ይመስገን። በመጨረሻ ቀን ላይ ይፈጸማል። ለዚህ ወንድማችን ሞት ሆይ ሞጊያ የታለ ቢባልለት ወንድም ነው። መጨረሻ ላይ ሁላችንም ሰው ሁሉ እንደሚንቀጠቀጥለት ሞት ላይ መጨረሻ ቀን መጨረሻ መቼ ነው ይሄ ቀን? ቁጥር 51 ላይ እነሆ አንድ ሚስጥር ነግራቸው ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችንም በቅጽበት አይን እንለቃለን። ጌታ ይመስገን። ስለዚህ በቅርቡ መለከት ይነፋል። በዚያ በቅጽበት እኛም በሕይወት ያለነው በመቃብር ያሉት ምን ሆናለን? እንለወጣለን። ያን የመነጠቅ በጣም እጅግ በቅርቡ ምን የሚለው መዝሙር ነው የምንጀምረው? ሞት ሆይ ሞጊያ የታለ? ሲኦል ሆይ መቃብር ማለት ነው። ድል መንሳት የታለ? ማንም ሰው መቃብር ውስጥ የሚቀር የለም። የሞት መውጊያው ለምንድን ነው ድል የሚነሳው? ሞት። ምክንያቱም የሞት መውጊያው ምንድን ነው? ኃጢአት። የኃጢአት ኃይል ደግሞ ማን ነው? ሕግ ነው። እግዚአብሔር ደግሞ በክርስቶስ ኢየሱስ መንሳት ሰጥቶናል፣ ድል መንሳት ሰጥቶናል። አሜን። ከሕግ ነፃ ወጥተናል። ስለዚህ ኃጢአት በአማኝ ላይ ኃይል የለውም። የኃጢአት ኃይል ማን ስለሆነ? ሕግ ስለሆነ እግዚአብሔር ደግሞ ይከሰን የነበረውን ሕግን ምን አደረገው? በመስቀል ጠርቆ አስወግዶታል ከመንገድ ላይ። እግዚአብሔር ይመስገን። ስለዚህ ያለ ሕግ ያላችሁ ደስ ይበላችሁ። ድል መንሳት የጊዜ ጉዳይ፣ የቀን ጉዳይ፣ የሰዓት ጉዳይ። ሰዓታችሁ ወደፊት ለፊት በተሽከረከረሽ ቁጥር ይሄ መዝሙር መዘመሩበት ቀን እየቀረበ ሞት ሆይ እዚህ በኋላ ሞት ምን እንደሆነ ማይሰማበት ቀብር ለቅሶ ማይባልበት ዘመን ይመጣል ነው የሚለው። ስለዚህ ለወንድማችን ምናስብለት ይሄንን ወደ አላመኑ ሰዎች አሟሟት እንግባ። ያላመኑ ሰዎችን አሟሟታቸውን እንዴት እናስብ? ጳውሎስ በሮሜ 9 ቁጥር 1 ላይ ስላላመኑት የሥጋ ዘመዶቹ ምን ያህል እንደሚሰጋ በጽሁፉ መረዳት ትችላላችሁ። ዋው! በነገራችን ላይ ያላመኑ ሰዎች አይፈረድባቸውም የሚሉ የእምነት ክፍሎች አሉ። ፍርድ ማለት ቅጣት የሚባል ነገር የላቸውም። ቅጣታቸው ሞቶ መቅረት ነው የሚሉ ስላሉ በግልጽ ቋንቋ ለመናገር ጁስ ልትኖሩ ይችላላችሁ። አድቬንቲስቶች ልትኖሩ ይችላላችሁ። 1 2 3 አድቬንቲስት አንድ ሰው ኃጢአተኛውን በጌታ ሳይሆን ከሞተ ሞቶ ይቀራል። በቃ ትንሣኤ የለውም። ትንሣኤ ይባላል። ያመኑ ብቻ ይነሳሉ ይዘላሉ። ያኛው ግን ያው አፈር ትቢያውን ይቀራል። ግልጽ ነው። ትምህርታቸው አውቀዋል። መጽሐፉ አለ።
ከዛው ከአድቬንቲስት እምነት ይወጣ ደግሞ ዋሽታውን ይባላል ጂኦቫ ዊትነስስ የሚባል እነርሱም እንደዚህ ያምናሉ። አንድ ነው ከአድቬንቲስት ቸርች ነው መስራቹ የወጣው እናቱም አባቱም ቻርልስ ራሰል የሚባለው ሰው አድቬንቲስት ውስጥ ተወልዶ ያደገ ሰው አብዛኛው ትምህርታቸው ተመሳሳይ ስላሴ ላይና የኢየሱስ ማንነት ላይ ልዩነት አላቸው። በተረፈ ስለ ዘመን ፍጻሜ ምናምን ያለውና ስለ ትንሳኤ ተመሳሳይ ትምህርት አለ እና ገሃነመ እሳት የሚባል የለም ብለው ያምናሉ። ገሃነም የሚለው ለአድቬንቲስቶችና ለጂኦቫ ዊትነሶች ካላችሁ በደንብ ልታረጋግጡልን እንችላላችሁ ወይ በደንብ አላጠናችሁት ይሆናል። በደንብ አጥንቻለሁ አሉ የሚባሉ ፓስተሮቻቸው የጻፉት መጽሐፍ እጄ ላይ አለ። አሉ የሚባሉ በአለም ላይ በሊደርስ የሆኑ አድቬንቲስት እምነት መሪዎች የጻፉት መጽሐፍ አለኝ እጄ ላይ ወደ 20-30 ዋና ዶክትሪኖቻቸውና ጥሩ ነገር እንዳላቸው ሁሉ እዛ ጋር ሲደርስ የሆነ ፔናልቲ ቅጣት የሚባል ነገር የለም። እግዚአብሔር ይሄማ ፌር አይደለም እግዚአብሔር ጨካኝ አይደለም ከሚል ሂዩማኒቲ የሰውን ሰባዊነት ተነስቶ በማዘን የተደረገ በርህራሄ እግዚአብሔር ሰው ላይ እንደው ሳቱስ ቀጥቶ ወይ ፍርዱስ ቀጥቶ ያሰቃያና ይሄ ፌር አይደለም ተገቢ አይደለም። እኛ እንኳን ለሰው ያሳዝነናል። ስለዚህ ሊሆናች የሚሆነው ሞተው ይቀራል በቃ ድብን ብለው ይቀራሉ የሚል ነው። ኦኬ መጽሐፍ ቅዱስ ግን እንደዛ ብቻ ከሆነ የተሰሩት የደህንነት ስራዎች እንደዛ ብቻ የሚደረግ የሆነ ሰው ሞቶ ብቻ የሚቀር እንደሆነ ያሳዩን። የተደረገው የማዳን ስራ ከሁሉም በላይ ክብሩን ጥሎ የመምጣቱ የባሪያ መልክ ለብሶ መምጣቱ አንድ አደጋ እንዳለ ያስታውቃል። እንደዛ ካልተደረገ ምን እንዳለ ያሳያል? አንድ አደጋ እንዳለ ያሳያል። መጽሐፍ ቅዱስ ለምሳሌ የእግዚአብሔር ቁጣ አይደለም ይላል። ኦኬ ቁጣ ማለት ሞቶ መቅረት ነው። አንድ ሰው ሞቶ ድብን ብሎ ከቀረ ቁጣ ነው ይባላል። ቁጣ the wrath of God ቁጣ ግልግል ነው የሚባል ሞቶ ከቀረማ ተገላገለ በቃ እንደ ሳር እንደ ቅጠል እንደ ዛፍ ወርቆ በስብሶ እንደ ላም እንደ አንበሳ አፈር ብቻውን ቢቀር ከሆነስ ሶል ኤንድ ቦዲ ብቻ ምንድነው ነፍስና ስጋ ብቻ ከሆነ ያለው ማሰው ተገላገለ። ሰው ግን ስፒሪት ጎስት መንፈስ በማይሞት ማንነት አለ። ሰው አይሞትም። በድኑ ወይ የምን ቤቱ አለን በቀደም ኢዮብ ላይ የጭቃ ቤቱ ነው ወደ ጓሮ የሚጣለው ሰዎች ሊጥሉት አገልግሎቱን ሲጨርስ ሰውየው ግን ይሄዳል አይደል ይወጣል ስናጠና ነበር ይቆይ። ስለዚህ ሰው የማይሞት ነው። ችግራቸው ምንድነው? እነዚህ ሁለት ክፍሎች አንደኛ ሰው ምን አለው ብሎ ያምነው መንፈስ አለው ብሎ ይሄ ነው ችግራቸው። ሰው ነፍስ ነው የሚሉት ስጋውን ራሱን ነው እንጂ ስጋ ሌላ ነው ነፍስ ሌላ ነው የሚለውን ትምህርት አይቀበሉት። ያ ትልቁ ችግሩ። ሰው ግን ሶስት ነገር ነው ብለናል አይደል? መንፈስ፣ ነፍስ፣ ስጋ አይደል ነው ብለናል። መንፈስ የምንለው ያ የማይሞተው ማንነቱ ነው። ሙሉ ቁመና ሙሉ እጅ ጥፍር ቁጣቁር ቁመት ምናምን እግር ያለው ግን ስፒሪት እንደ መላእክት አይነት መንፈስ። ግን ከመላእክት ምን ለየው ምንድነው? መላእክት መንፈሳቸው ምን የለውም ማደሪያ ጭቃ ቤት ውስጥ አልገባም። ስጋ ተዘጋጀላቸው። የኛ መንፈስ ግን ምን ተዘጋጅቶለታል? ስጋ ውስጥ ገብቶ እየኖረ ከዚህ ከማደሪያዬ ወጥቼ ሄዳለሁ የሚለው ምኑ ማደሪያው ምኑ ይሄ ነው አይደለ? ሰውየው ግን ይወጣል። ነፍስ ምንለው ምኑ ነው? ስሜት ፈቃዱ ቀጡ አይደለ? ስሜቱ ፈቃዱ ቀጡ። ስለዚህ መንፈሱ ሲሄድ ስሜት አለው የለው? ፈቃድ አለው የለው? ዕውቀት አለው የለው? አለው። ያ የሚሄደው ነፍስና መንፈስ አንደኛ ተሰሎንቄ 5:23 ነው ይሄ ጥቅሱ ያለው። የሰው ሁለንተናው ሲባል አንድ ሰው ይሄ ነው። ስለዚህ አንድ ሰው መንፈሱ ሲወጣ ወይ መንፈሱ ከአካሉ ሲሄድ በሙሉ ስሜት በሙሉ ፈቃድ ሚንስ መንፈስና ነፍሱ አብሮ ምን ይሆናል? ይሄዳል። ስሜት ፈቃድ ዕውቀቱ እንዲያዝ ፋይናሊ ይሄ ሰውዬ ይደርሳል። ሞቶ በስብሶ ሊቀረው ስጋው ከሆነ ያ የወጣው ሰውዬ ይገባል። ለዛ ነገር የቅጣት ስፍራ ያስፈልገዋል ወይም የበረከት ስፍራ ያስፈልገዋል። ወደ በረከቱ ለመሄድ ደግሞ የሚያስችለው በአንድ መንገድ ነው። እርሱም በኢየሱስ በማመን ነው። በኢየሱስ ክርስቶስ በማመን ወደ በረከቱ መሄድ ካልተቻለ በኢየሱስ ባለማመን ወደሚገኘው ምን ይኬዳል ማለት ነው? ፔናልቲ አለ ማለት ነው። ቅጣት አለ ማለት ነው። ሰው ኢተርናል ነው፣ አይሞትም፣ ዘላለማዊ ነው። ስጋው ወይ ማደሪያውን ወደ መቃብር ሄደው እሱ ማንነቱ ይቀጥላል። ማደሪያውን ቢሆን ይነሳል አይነሳም? ለምሳሌ ኦኬ አማኞች ብቻ ናቸው የሚነሱ ብለውናል። ራዕይ 19 ላይ በፊተኛው ትንሣኤ የሚነሱትን ይናገራል አይደል? እነማን ናቸው በፊተኛው ትንሣኤ?
አማኞች አይደለም? ኦኬ ራእይ ምዕራፍ 20 ላይ ደግሞ ምዕራፍ 20 ቁጥር 6 ላይ የፊተኛው ትንሣኤ የፊተኛው ትንሣኤ የሚነሱ ምኖች ናቸው? ብፁዓን ናቸው። እነማንን? በጌታ የሆኑት ሰዎች ነው። ከዚያ በኋላ ሌላ ትንሣኤ የለም። ኦኬ ሞቶ በዝብዞ ይቀራሉ ካሉ ትንሣኤ የለም ወይ? ሌላ ሂዱ ቁጥር 11 ላይ ከኛ ትንሣኤ በኋላ ምንድን ነው? ታላቅና ነጭ ዙፋን በእርሱ ላይ የተቀመጠ ነው። ምድር ሰማይ ከፊቶች ስፍራ አልተገኘ። ሙታንንም ታናናሾችና ታላላቆች በዙፋን ፊት ቆመው አየሁ አይደል? ስትወርዱ ሞት፣ መቃብር፣ ሲኦል፣ ባህር ሁሉ አደራቸው ምን ሆኑ? ሰጡ። የወሰዱትን ኃጢአተኛ ሁሉ መለሱ። ሁሉም የዙፋን ፊት ቆመ፣ ነጭ ዙፋን ፊት ቆመ። ስለዚህ ሁለተኛው ትንሣኤ ላይ የሚነሱ ሰዎች አሉ። በምንም አይነት ሁኔታ ሰው ሞቶ በዝብዞ አይቀርም። ሁለቱም ክፍሎች የተራ ጉዳይ ነው እንጂ ይነሳሉ። ፔናልቲ ማለት እስቲ ጳውሎስ ስላላመኑ ስለገዛ ዘመዶቹ የተሰማውን ስሜት እንዴ ሞቶ በዝብዘው የሚቀሩ ቢሆኑ እንደዚህ ያስባሉ። ምን ብሎ ነው የጸለየው? ምን ብሎ ነው ያሰበው? ሮሜ 9:1-3 ሮሜ 9:1-3 ምን ኦኬ ስለማያምኑት ዘመዶቹ ስለማያምኑት የእስራኤል ወገኖች ምን ይሰማዋል? ብዙ ሐዘን በስጋ ስለሞቱት ዘመዶቹ በጌታ ስላይደሉት እስራኤላውያን ምን ይሰማዋል? ኦኬ ብዙ ሐዘን አለ። ኦኬ በእኛስ ሞት ላይ ምን ነበር የሚሰማን? በግል ሞታችን ላይ ደስታ አይደለ? በጌታ በሆነ ወንድማችን ላይ ደስታና ሐዘን። ኦኬ በጌታ ባልሆነውስ ብዙ ሐዘን ለውጥ አለ የለውም? አለው። ብዙ ሐዘን ቀጥሎስ የማያቋርጥ ምን? አቤት ጭንቀት አይደለ? ጭንቀት ሲዩ በደንብ የማያቋርጥ ኮንቲኒዩስ ምን ጭንቀት በልቤ አለብኝ ስል ይሄ ነገር